እንኳን ወደ ኦርቶዶክስ እንወቃት የዩቲዩብ ቻናል በሰላም መጣችሁ። እንግዲህ በዚህ የዩቲዩብ ቻናል የተለያዩ ጠቃሚ የሆኑ ኦርቶዶክሳዊ ትምህርቶችን እንደምንለቅ ይታወቃል። ባለፈው ቪዲዮ የቤተ ክርስቲያን ትርጉም እና ታሪካዊ አመጣጡን ለማየት ሞክረን ነበረ። በዛሬው ቪዲዮ ደግሞ የቤተ ክርስቲያንን ዋና ዋና ባህሪያትን የምናይ ይሆናል። ከዚያ በፊት ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ደግሞ ላይክ፣ ሼር በማድረግ ለብዙዎች እንዲደርስልን እንድታደርጉ ስንል በትህትና እንጠይቃለን። ብዙ ሰዎች ስለ ቤተ ክርስቲያን የተለያየ አመለካከት ይኖራቸዋል ወይም ደግሞ አላቸው። በዛሬው ቪዲዮአችን የቤተ ክርስቲያንን ባህሪያት ከመጽሐፍ ቅዱስና ከክርስቲያናዊ ትውፊት አንጻር የምናይ ይሆናል ማለት ነው። በዛሬው አራት ዋና ዋና የቤተ ክርስቲያን ባህሪያትን እንመለከታለን። የመጀመሪያው ቤተ ክርስቲያን አንዲት ናት። እንዲህ ቅዱስ ጳውሎስ ምን ይላል? ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ፣ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት፣ አንድ አካል፣ አንድ መንፈስ እያለ የገለጣት ቤተክርስቲያንን ነው። ምክንያቱም የቤተክርስቲያን ራሷ ማን ነው? አንድ ነው። እሱም ማን ነው? ክርስቶስ ነው ማለት። ስለዚህ ይህንን ቃል የምናገኘው በኤፌሶን መልእክት በቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 4 ቁጥር 4 እስከ 6 ባለው ላይ ተጽፎ እናገኛለን ማለት ነው። እንግዲህ ሰዎች የተለያዩ ሀሳብ የተለያየ ምኞትና ፈቃድ ቢኖራቸው ይችልም ቤተክርስቲያን ግን የአንድ ክርስቶስ አካሉ ናትና አንዲት ናት ማለት ነው። እንግዲህ ቤተክርስቲያን በተለያየ ቦታ በተለያየ ስፍራ ተሰርታ ልናገኛት እንችላለን። ነገር ግን ስርዓተ አምልኮዋ፣ ቅዳሴዋ፣ ቁርባኗ እንዲሁም ኪዳኗ ሁሉም አገልግሎቶቿ ማለት ነው በሁሉም አብያተ ክርስቲያናት ፍጹም አንድ ናቸው ማለት ነው። ምንም ልዩነት የላቸውም። ስለዚህ ቤተክርስቲያን ምንድናት? አንዲት ናት ማለት ነው። አንደኛው ይሄ ነው። ሁለተኛው ደግሞ ቤተክርስቲያን ቅድስት ናት። አንደኛ ጴጥሮስ ምዕራፍ 1 ቁጥር 15 እስከ 16 ላይ ምን ይላል? እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተም ደግሞ በኖራችሁ ሁሉ ቅዱሳን ሆኑ በማለት የጌታ ደቀ መዛሙርት ባስተማሩት መሰረት ቤተክርስቲያን የተቀደሰ ስራ የሚሰራባት በውስጧም የሚገቡትና እንዲሁም የሚኖሩት ሁሉ በየጊዜው ራሳቸውን የሚቀድሱባት ቤት ስለሆነች ቤተክርስቲያን ምን ትባላለች? ቅድስት ትባላለች ማለት ነው። ቤተክርስቲያን ቅዱስ በሆነው በክርስቶስ ደምም የተቀደሰች ስለሆነች ምን ትባላለች? ቅድስት ትባላለች ማለት ነው። ይህንንም ለማስረገጥ የሐዋርያት ሥራ ምዕራፍ 20 ቁጥር 28 እና አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ብታነቡ ይህንን ሐሳብ ታገኛላችሁ ማለት ነው። እንግዲህ ሁለተኛው ይሄ ከሆነ ሶስተኛው ደግሞ ቤተክርስቲያን ምንድናት? ኩላዊት ወይም ደግሞ የሁሉ ናት ማለት ነው። ቤተክርስቲያን አንዲት ብትሆንም መንፈሳዊት ናትና በሁሉ ያለች የሁሉም ናት ማለት ነው ቤተክርስቲያን። ምክንያቱም ቤተክርስቲያን እግዚአብሔር ግዑዛን ካላቸው ፍጥረታት ጋር ያለው ግንኙነት ናትና በአንድ አካባቢ ብቻ ልትወሰን አትችልም ማለት ነው። እንግዲህ ቤተክርስቲያን በሁሉ ያለች አምኖ ተጠምቆ በበሯ የሚገባውን ሁሉ ተቀብላ አካሏ የምታደርግ የሁሉም ናት እንጂ የተወሰነ ነገድ ወይም ዘር፣ ጎሳ አይደለችም ማለት ነው። ለመረጃ ያክል ኤፌሶን ምዕራፍ 1 ቁጥር 23 ምን ይላል? እርሷም አካሉና ሁሉን በሁሉ የሚሞላ የእርሱ ምንድናት? ሙላቱ ናት ይላል ማለት ነው። ስለዚህ ቤተክርስቲያን ኩላዊት ናት ወይም ደግሞ በሁሉ የምትገኝ ናት ማለት ነው። ሌላው እና አራተኛው ቤተክርስቲያን ሐዋርያዊት ናት። ቤተክርስቲያን መሰረቷ አንድ ጊዜ በክርስቶስ ተጥሏል። ከዚያም በኋላ በሐዋርያት ታንጿል። ስለዚህ ሐዋርያት ያስተማሩትን ትምህርት ታስተምራለች። እንደ ሐዋርያት ምስጢራትን ምን ትላለች? ትፈጽማለች። ሐዋርያት የተቀበሉትንና የእነርሱ የሆነውን ቅዱስ ትውፊት ተቀብላ ትሰራበታለች እንጂ አዲስ ነገር ፈጥራ ራሷን ከሐዋርያት ትምህርት ግንድነት የምትለይ ቅርንጫፍ አትሆንም። እንዲህ ይህን ሲያስረግጥ ቅዱስ ጳውሎስ ምን ይላል?
በኤፌሶን ምዕራፍ 1 ቁጥር 20 እስከ 21 ድረስ በሐዋርያት በነቢያት መሰረት ላይ ታንጻቸዋል ብለዋል ማለት ነው። ስለዚህ ቤተክርስቲያን እንደ ሐዋርያት የምታስተምር እንደ እነርሱም የተለየ ቅዱስ ስብሰባ ሲኖዶስ ያላት በዚህ ስርዓት የምትመራ በእነርሱ የስርዓት መሰረት ላይ የታነጸች ስለሆነች ምን እንላታለን? ቤተክርስቲያን ሐዋርያዊት ናት እንላለን። እንግዲህ የዛሬውንና እንዲሁም ደግሞ ከዚህ ቀድሞ የሰራናቸው 2 ቪዲዮዎች ምንጫቸውን ማወቅ ከፈለጋችሁ እንደ ምንጭ አድርገን የተጠቀምነው የቤተክርስቲያን ታሪክ በዓለም መድረክ የሚል መጽሐፍ ነው። እንግዲህ እስካሁን ስላዳመጣችሁኝ አመሰግናለሁ። የዛሬው ትምህርታችን ይሄን ይመስል ነበረ። ቀጣይ በሌላ በአዲስ ቪዲዮ በአዲስ ትምህርት እስከምንገናኝ ድረስ ቸር ሰንብቱልን። እግዚአብሔር ይጠብቅልን።